ሰላም ጤና ይስጥልኝ። ውድ የተከበራችሁ የትዕግስት ዩቱብ ተከታታዮች እንዴት ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም። ዛሬ ደግሞ ከኪችን ወጣ ብለን እንግዲህ በባዶ እየመጣን ነው ትላላችሁ ማለት ነው። ዛሬ ደግሞ እስቲ አንዳንድ ነገር ማለት እፈልጋለሁኝ። ቁጭ ብዬ ነው ማወራ ዛሬ ማለት ነው። እሱም የምታወሪው ምንድን ነው ብላችሁ ብትጠይቁኝ ማለት ነው። በተለይ አሁን ላይ የምንሰማቸው ነገሮች በጣም ዘግናኝ፣ በቃ እንደ ቅስፈት በሉት እንደምን እንደሚባል እራሱ አላውቀውም። የሚገርም የሚያሳዝን ነገር ነው እየሰማን ያለ ነው። በተለይ በዚህ በሶሻል ሚዲያ ማለት ነው። ያው እኔ ለዩቱብም አዲስ ስለሆንኩኝ ፎቶ መጠቀም አልችልም። ለዛ ነው ማለት መጠቀም የለብኝም። ለዛ ነው ዝም ብዬ ለማብራራት የመጣሁት ማለት ነው። እና እንዴት ነው ግን እንዴት ብታስቡት እኔ አላቅም። ብቻ እስቲ በዚህ ዘመን ለሴት ብሎ ወይም ደግሞ ለፍቅረኛ ብሎ እራሱን አጠፋ ወንድ የሚባል እስቲ አንድ ራሱን አጠፋ የሚባል እስቲ አንድ ወንድ አምጡልኝ እስኪ፣ አንድ ወንድ ማለት ነው። እኛ ግን ከፎቅም እንወረወራለን፣ ለወንድም ስንል ራሳችንን እናጠፋለን። እንዴ አንዳንድ ጊዜ እግዚአብሔር በየእምነታችሁ ፈጣሪያችሁ እኮ የማይሰጠን ወይም ደግሞ የሚፈትነን ፈተናውን እናልፋለን አናልፍም ብሎ እኛን እንትን እየፈተነን ነው። እግዚአብሔር እኮ የፈጠረን አምላክ ጥሎ አይጥለንም። ለምንድን ነው ሲጀመር ደግሞ አንድ ሰው ፍቅር የሚባለው ሲጀመር መግባባት፣ መከባበር፣ ምንም ችግር እንኳ ቢፈጠር ምንም ነገር ቢመጣ መጣላት ያለ ነው፣ መጋጫት ያለ ነው። ያው ሰው ልጅ እንኳን አይደለም ከፍቅረኛው ቀርቶ ከእናትም ጋርም ይነጋገራል። ግን ደግሞ ተነጋግሮ ችግሩን ይፈታል ማለት ነው። ከቤተሰብ ጋርም እኮ ትጣያለሽ፣ ከእህትሽ ከወንድምሽ፣ ግን ደግሞ ተነጋግረሽ ትፈቸዋለሽ ችግሩን ማለት ነው። ፍቅር ሲባል እኔ የማውቀው በመጀመሪያ ደረጃ መከባበር፣ መነጋገር፣ መግባባት፣ ችግሮች ቢፈጠሩ ክፍተቶች ቢፈጠሩ ተነጋግሮ በመፍታት ነው። ተነጋግረን ችግራችንን ካልፈታ ነው እኮ ከመጀመሪያውኑ ፍቅር አልነበረም ማለት ነው። ሲቀጥል ደግሞ አሁን ላይ ፍቅር አለ የሚባለው እዚህ ሶሻል ሚዲያ ላይ አይደለም። እነዛ ከሚዲያ ከምን እራሳቸውን አርቆ የሚኖሩት ሰዎች ጋር ነው ፍቅር ያለው። አሁን እዚህ መጥቶ ለጊዜው ሊስቅ ሊጫወት ወይ ሊያሞጋግስሽ ወይ ልታሞጋግሰው ወይ ልትስመው ትችላለች፣ ኖርማሊ ማለት ነው። ወይ ሊሳሳሙ ይችላሉ። ግን ደግሞ ያንን ማለት ፍቅር አላቸው ማለት አይደለም። ምክንያቱም ፍቅር ያለው ንጹህ ፍቅር ያለው የት ነው? ከሶሻል ሚዲያ እራሳቸውን አግለው ምንም የማያዩ ምንም የማይሰሙት ጋር ነው ንጹህ ፍቅር ያለው ማለት ነው። በመቀጠል ደግሞ እኔ እስካሁን ድረስ ካየሁት አንጻር እስካሁን ድረስ ብዙ ነገር ሰምተናል፣ ብዙ ነገር አይተናል፣ ብዙ ነገር ተረድተናል። ግን ደግሞ ለፍቅር ብሎ እራሱን አጠፋ እየተባለ ወንድ አንድም አልሰማውም። እንግዲህ ከዋሻውም እስቲ ኮመንት ላይ ያሳውቁኝ ማለት ነው። እኔ ግን አልሰማውም እስካሁን ድረስ ማለት ነው። ሴት ናት ስላገባባት፣ ሌላ ስላፈቀረባት፣ ሌላ እንዲህ ስላረገባት የሚባለው ሲባል ምን ሰማ እንጂ ወንድ ልጅ ለፍቅር ብሎ እራሱን አጠፋ የሚባል ነገር የለም። እና ደግሞ ትናንትና እንደዚህ ቲክቶክ ላይ ዞር እያልኩ እያየሁኝ ነበር። እንደ አጋጣሚ ዶክተር አስሊን መቼም የማያውቀው ሰው የለም። ትክክለኛውን ነገር እሱ ተናግሮታል። እዛ ላይ ምንም የሚጨመር ነገር የለም። የእውነት ለዘንድሮ ለአሁኑ ወንድ ነው ወይ ሴቶች ራሳችሁን የምታጠፉ? እናንተ የምታስተዳድሩት እንጂ እሱ የሚያስተዳድራችሁ አይደለም። በእርግጥ ያው እንዳለ ሙሉ ለሙሉ ወንዶች ላይ መፍረድ ባይቻልም ስንቶችም አሉ ጀግናዎች፣ ስንቶች ለቤታቸው ጎበዝ የሆኑ አሉ። በተቻላቸው መጠን ባይኖራቸውም እንኳን በመልካም አስተሳሰባቸው ያለው ደግሞ ባለው ባይኖረው እንኳን በቃ በመልካም ምክክር በመልካም ንግግር
አብሮ ተስማምቶ የሚኖሩ ስንቶች አሉ። በነገራችን ላይ ሁሉም ማለት አይደለም። እና ጎበዝ ጎበዝ ለትዳራቸው ለቤታቸው ጀግና ጀግና የሆኑ ወንዶች አሉ። በነገራችን ላይ ሁሉም አንድ አይነት ነው ማለት አይደለም። እና ትልቁ አጀንዳይና ትልቁ ነገር እራሳችሁ አታጥፉ። እናንተ እኮ በሰማይ ወይ ነፍሳችሁ አልታደለች ወይ ደግሞ ስጋችሁ አልታደለም። ለምን እንደዚህ እንዳልኩ ታውቃላችሁ? ራሱን ያጠፋ ሰው እንኳን ሌላ ነገር ቀርቶ ፍታት እንኳን አያገኝም። ፍታት እንኳን አያገኝም፣ ሌላው ይቅርና ማለት ነው። ምክንያቱም እግዚአብሔር እኔ የፈጠርኩትን ማን አጥፎ አላችሁ ነው የሚለው። እና በተቻላችሁ መጠን ካልቻላችሁ ካልተመቻችሁ ቁጭ አድርጋችሁ ላጥበሉ። በቃ ከተቻላችሁ ከተስማማችሁ ደስ ይላል፣ ጥሩ ነው፣ አሪፍ ነው። ካልሆነ ደግሞ ቁጭ በል ብለሽ ላጥበይ። በቃ ተቀያሺ እንዴ። እሱ ብቻ ነው እንደ ህይወት ያለው ሰው። ስንት ጀግና እህቶቻችን አሉ እኮ ያለ እናት ያለ አባት፣ እናትም አባትም ሳይኖራቸው መከራቸውን አይቶ እራሳቸውን የሚያቋቋሙ ስንት ጀግኖች እህቶቻችን አሉ። በነገራችን ላይ ያው ግን ደግሞ ለፍቅር ተብሎ ራሷን አጠፋች። ስላገባባት እንዲህ ስላለ እሱ ስለሄደባት ራሷን እንዲያደረገች የሚባለው ነገር ግን መቅረት አለበት። እስከ መች ድረስ እሱ ነገር መቅረት አለበት ማለት ነው። ምክንያቱም እግዚአብሔር የማይሆነንን የማይበጀንን ነው የማይሰጠን። የሚበጀንን ሁሉ ይሰጠናል። ደግሞ ሲሰጠን ብቻ አይደለም ፈጣሪያችንን ማመስገን ያለብን። ሳይሰጠን ሲቀርም ፈጣሪያችንን ማመስገን አለብን፣ በየሃይማኖታችን ማለት ነው። ግዴታ ሲሰጠን አይደለም ተመስገን አምላኬ ማለት የምንችለው ማለት ነው። ሳይሰጠንም ሲቀር ያልሰጠን የሆነ ምክንያት አለው። ለበጎ ነገር ነው ያን ነገር ያልሰጠን እና እንደዚህ ነው እላችኋለሁ። እንግዲህ እህቶቼ በተቻላችሁ መጠን ራሳችሁን አታጥፉ፣ ከምንም በላይ ማለት ነው። ላንቺ እኮ ምናልባት እኮ ላንቺ በጎ ነገር ከዛ የተሻለ ነገርም ተቀምጦልሽ ሊሆን ይችላል። ስለዚህ ራሳችሁን አታጥፉ፣ ራሳችሁን አታጥፉ። ራስ ማጥፋት መፍትሄ አይደለም። ወይ ስጋሽ አልታደለች ወይ ነፍስሽ አልታደለች። ይህን ማወቅ አለባችሁ፣ ራሳችሁን የምታጠፉ ሰዎች ማለት ነው። በማንኛውም ሃይማኖት ቢሆን ወይ ስጋሽ አልታደለ ወይ ነፍስሽ አልታደለች። ራሳችሁን አታጥፉ ከምንም በላይ ማለት ነው። ስንት አማራጭ አለ እኮ፣ ስንት ነገር አለ እኮ። ሰው እኮ ስንት ነገሩን አጥቶ የሚኖር ስንት ሰው አለ። ኧረ ተው፣ አስተውሉ። ይሄ አለማስተዋል ነው እውነት። በተለይ ደግሞ እዚህ ሶሻል ሚዲያ ላይ እኔ ግማሹ በኮመንት ነው ይላል፣ ግማሹ በኮመንት ነው ራሷን ያጠፋች ይላል፣ ግማሹ ደግሞ ባሏ ከርቷል። በቃ የማይባል ነገር የለም። እኔ አሁን ከሞተች በኋላ ነው፣ ከዛ በፊት አላወኳትም ልጅቷን ራሱ ማለት ነው። የዛኔ ነው እኔ ያወኳት። ግን አንዳንድ ነገሮችን ደግሞ ዞር ብዬ ሳይ በኮመንት አይደለም፣ በፍጹም በኮመንት አይደለም። እና ለማንኛውም እህቶቼ ራሳችሁን አጣጥፉ፣ ራሳችሁን ጠብቁ። እንደዛ ነው እላችኋለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ይህንን ብቻ ነው ልላችሁ የምችለው። መልካም ቀን፣ መልካም ምሽት ይሁንላችሁ። ባይ ባይ። አመሰግናለሁ። ላይክ፣ ሰብስክራይብ፣ ኮመንት አድርጉልኝ፣ እኔም እመልሳለሁ በታማኝነት። መልካም ቀን ይሁንላችሁ። ባይ ባይ።